በጣም ብዙ ሰው ወይ በትዳሩ ደስተኛ አይደለም ወይ ያማርራል ወይም ደግሞ እንዲህ መሆኑን ባቅ ኖሮ አልገባበትም ይላል። ይህ ደግሞ የሚመጣው ስለ ትዳር መሰረታዊ የሆኑ ነገሮችን ባለማወቅ ስለሆነ በዛሬው ቪዲዮ ሲጀመር ትዳር ማለት ምን ማለት ነው፣ ጤናማ ትዳር ምን ምን ነገሮችን ያካትታል፣ ከዛም ባለፈ ደግሞ ጤነኛ ቤት ምን ማለት ነው የሚሉትን ነገሮች እናያለን። ተከታተሉ። ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ስሜ ቤቴል ደረጃ ይባላል። በዚህ ዩቲዩብ ቻናል የተለያዩ አስተማሪ፣ ጠቃሚ፣ ገንቢ ሰውን ያነጻሉ ብለን የምናስባቸውን ነገሮች በሙሉ እናነሳለን። እንግዲህ እስከዛሬ ድረስ በተለያዩ ሶሻል ሚዲያዎች ላይ እንደምናየው ትዳራችንን እንደሚያቀሉ ቲፖች፣ ኮሚኒኬሽናችንን የሚያዳብሩ ነገሮች እያለን ብዙ ምክሮች ስንሰጥ ቆይተናል። ግን በአብዛኛው ስንመለከት ሲጀመር ትዳር ምን ማለት እንደሆነ የማያውቁ በጣም ብዙ ሰዎች አሉ። ለምን ትዳር ውስጥ እንደገቡ የማያውቁ በጣም ብዙ ሰዎች አሉ። ስለዚህ ዛሬ የምናደርገው ምንድነው? መጀመሪያ ደረጃ መሰረቱ። አሁን ሄደን ከላይ ቲፖች ጋር ከመድረሳችን በፊት ሲጀመር ትዳር ምንድን ነው? የትዳር ፋውንዴሽን ምንድን ነው? መሰረቱ ምንድን ነው? ጤናማ ቤተሰብ ምን ማለት ነው? ጤናማ ትዳር ምንድን ነው? ጤናማ ቤት ምንድን ነው? የሚሉትን በዲቴል እናወራለን ማለት ነው። ስለዚህ በመጀመሪያ ደረጃ ትዳር ምን ማለት ነው የሚለውን እኔ ትዳር ማለት ህጋዊ የሆነ ቃል ኪዳን መግባት ማለት ነው። ይህም የሚሆነው ደግሞ በአንድ ወንድና በአንድ ሴት መካከል በሰዎችና በእግዚአብሔር ፊት ቃል ኪዳን እንገባለን ማለት ነው። እዚህ ጋር አንድ መረዳት ያለብን ነገር ምንድን ነው? ትዳር መግቢያ በር እንጂ መውጫ በር እንደሌለው፣ ከዛም በተጨማሪ ትዳር ደግሞ በአንድ ወንድና በአንድ ሴት መካከል የሚፈጠር የቃል ኪዳን ግንኙነት እንደሆነ ነው። ይህንን ትዳር ወይም ጋብቻ የሚመሰርቱት ደግሞ ሁለት የሚዋደዱ የሚከባበሩ፣ እርስ በርስ ምቹ የሆኑ ሰዎች ናቸው። ስለዚህ ወደ ሁለተኛው ፖይንታችን ስንገባ ጤናማ ትዳር ምን ምን ነገር ያካተተ ነው የሚለውን እናያለን ማለት ነው። መቼስ ይህን ቪዲዮ ከምታዩት መካከል በእርግጠኝነት ሂሳብ በተለይም ደግሞ አንድ ሲደመር አንድን የማያውቅ ሰው አለ ብዬ አላስብም። አንድ ሲደመር አንድ በሂሳቡ 2 ነው። ነገር ግን ወደ ትዳር ወይም ወደ ጋብቻ ስንመጣ አንድ ሲደመር አንድ ነው። አይገርምም? ይህ ማለት በአካል አንድ ናቸው፣ በመንፈስ አንድ ናቸው፣ በሁለንተናቸው አንድ ናቸው ማለት ነው። ለዛ ነው ትዳር ከጀመርን በኋላ የኔ የምንለው ነገር ትተን የኛ የሚለው ነገር ላይ ፎከስ የምናደርገው ማለት ነው። በሁለተኛ ደረጃ ደግሞ መለየትና መጣበቅ ነው። እንግዲህ መጽሐፍ ቅዱስም ላይ ከቤተሰቡ ጋር ከወላጆቹ ጋር ይለያያል ከሚስቱም ጋር ይጣበቃል ይለናል። እና ይህ መለየትና መጣበቅ የምንለውን ነገር በብዙ አይነት ፎርሞች ልናየው እንችላለን። ለምሳሌ ፊዚካል ሎኬሽን የምንለው ወይም ደግሞ የሚኖሩበት ቦታ ከእሱ መለየት ነው። ስለዚህ አንድ ሰው ትዳር ሲጀምር ከቤተሰቡ ከእናትና አባቱ ወይም ከዘመድ ጋር እየኖረ ከሆነ አሁን ከነዛ ወጥቶ የራሱን ቦታ እሷን ብትሆን ማለት ነው የራሳቸውን ቤት ተከራይተውም ሆነ ገዝተው ይገባሉ ማለት ነው። በሁለተኛ ደረጃ ደግሞ ኢኮኖሚካሊ ወይም ፋይናንሻሊ ይለያሉ ማለት ነው። ትዳር የጀመሩ ባልና ሚስቶች ከዚህ በፊት እንግዲህ ከወላጆቻቸው ከሆነ የሚደግፋቸው የተለያየ የሚደግፋቸው ወይም የሚደጉማቸው አካል ከነበረ አሁን ግን ኢንዲፔንደንት ሆኖ የራሳቸውን ቤት ወደ ማስተዳደር ያድጋሉ ማለት ነው። ለዛ ነው በዋነኝነት ቋሚ የሆነ ገቢ ያለውን ሰው ማግባት አለብሽ ብለን ለሴቶች የምንመክረው። ምክንያቱም በዋነኝነት ፕሮቫይድ የማድረግ ኃላፊነት የባል ስለሆነ ስራ የሚሰራ ስራ የሚወድ ቋሚ ገቢ ያለውን ሰው ምረጡ እያለን የምንመክረው ማለት ነው። ስለዚህ ፋይናንሻሊ ሰው ልክ ትዳር ሲመሰርት ኢንዲፔንደንት ወደ መሆን ይመጣል ማለት ነው። በሶስተኛ ደረጃ ደግሞ በኢንፍሉዌንስ ወይም በምክር ድሮ ብዙ የሚመክሩን ሰዎች ከነበሩ ወላጆቻችን እያንዳንዱን ዳይሬክሽን እያሳዩን፣ ቤተሰቦቻችን እያንዳንዱን ዳይሬክሽንና አቅጣጫ እየመሩን ከመጣን አሁን ትዳር ልክ ስንመሰርት ግን ባልና ሚስቱ ናቸው የሚማከሩት። በእያንዳንዱ ውሳኔ ላይ ቤተሰብ ጓደኛ ሳይሆን የሚገባው እራሳቸው ባልና ሚስቶቹ ናቸው ተመካክረው የሚወስኑት ማለት ነው። ስለዚህ ከእንደዚህ አይነት ኢንፍሉዌንስ በአራተኛ ደረጃ ደግሞ ከአንዳንድ ጓደኞቻቸው ይለያሉ። በተለይም ደግሞ ከተቃራኒ ጾታ ጋር ባላቸው ግንኙነት። ለምሳሌ እሱ ብዙ ሴት ጓደኞች ከነበሩት አሁን ትዳር ስለመሰረተ እነዛን ሴት ጓደኞቹን በተቻለ አቅም ይቀንሳል ወይም ያቆማል። ስለዚህ እንደ ድሮ 10 ቻት ማድረግ መደዋወል፣ አሁን ትዳር ስላለ ቅድሚያ የሚሰጣት አካል ስላለች እሱን ያቆማል ማለት ነው። እሷን ብትሆን ደግሞ ብዙ የወንድ ጓደኞች የቅርብ ጓደኞች ከነበሯት አሁን ትዳር ስለመሰረተችና ቅድሚያ የምትሰጠው አካል ወይም ባል ስላላት እነዛን ሰዎች ወይ ቻት የምታደርገውን ነገር ታቆማለች፣ የምትላላከውን በሜሴጅ ማለት ነው፣ የምትደዋወለውን ነገር ታቆማለች ወይ በጣም ትቀንሳለች። ይህ ማለት ግን ቶታሊ አቮይድ አድርጉ ጓደኞቻችን ሁሉ ተዉ ማለት አይደለም። ግን ሁሉ ነገር በአግባብ ይሆናል ማለት ነው። ምክንያቱም ፕራዮሪቲ አሁን የምንሰጠው ለትዳር አጋራችን ስለሆነ ነው። ስለዚህ እነዚህ 4ቱ ነገሮች ፊዚካሊ መለየት፣ ፋይናንሻሊ በምክር መለየት እና ደግሞ ከኦፖዚት ሴክስ ወይም ደግሞ ከተቃራኒ ጾታ
ካላቸው ጓደኞቻችን ጋር የምንለይበት አንዱ የጤናማ ትዳር ወይም የጤናማ ጋብቻ መሰረት ነው ማለት ነው። በሶስተኛ ደረጃ ደግሞ አንድነትን ነው። አንድነት ማለት ምንድነው? እንግዲህ ሲጀመር ትዳሩ ያስፈልገው ለምንድን ነው? ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ ነው ሴቷ ረዳታ ይመጣችለት አይደለ? ስለዚህ ሁል ጊዜ አንድነት ያስፈልጋቸዋል፣ ዩኒቲ ያስፈልጋቸዋል። አንድ ላይ በህብረት ጊዜ ማሳለፍ ያስፈልጋቸዋል ባልና ሚስቶች። እንደዚህ አይነት ጊዜ የማያሳልፉ ከሆነ አንድነት ከሌላቸው በቃ ለሆነ ጉዳይ ወይ ለሆነ ዓላማ ተጋብተው ከሆነ የሚኖሩት ልክ ትዳሩ ሲጀመር እሱም በራሱ ፊና እሷም በራሷ ፊና ነው የምትሆነው። ይሄ ደግሞ ብዙ ትዳሮችን የሚያፈርስ ያልሆነ አስተሳሰብ ነው። ስለዚህ ዩኒቲያቸው ላይ መስራት አለባቸው። አንድነታቸው ላይ ህብረታቸው ላይ መስራት አለባቸው። ጊዜ ማሳለፍ አለባቸው። አንድ ላይ መሳቅ አለባቸው። መጫወት አለባቸው። ምክንያቱም ደግሞ ሰው ኖርማሊ ቢሎንጊንግነስ ይፈልጋል። የሆነ ግሩፕ ላይ መቀላቀል ይፈልጋል። ይሄ ደግሞ ስፔሻሊ ትዳር ደግሞ ዲዛይን የተደረገው አንድ እንዲሆኑ ይህን ህብረት ለማጠናከር በወንድና በሴት መካከል ያለው ነገር ለማጠናከር ስለሆነ ዩኒቲያቸው ላይ በደንብ መስራት አለባቸው ማለት ነው። አራተኛነት ደግሞ ግልጽነት ነው። አሁን ይሄ ግልጽነት ብዙ ትዳሮችን የሚፈትን ነገር ነው። ምክንያቱም ግልጽነት በስነስርዓት ትዳር ውስጥ ከሌለ በጣም ብዙ ቻሌንጆች ይገጥሙናል። ለምሳሌ ያህል አንድ ግልጽ መሆን ያለብን ኤሪያ ምንድን ነው? ሂስቶሪካሊ ምንም ባልና ሚስት የሚደባበቁት ነገር መኖር የለበትም። እሱ ስላሳለፈው ታሪኩ፣ ስለነበሩት ሪሌሽንሺፖች፣ እሷም እንደዚህ ስላሳለፈቻቸው ሪሌሽንሺፖች፣ ታሪኮች፣ ልጆች ካላቸው ከዚህ በፊት ስለ ልጆቻቸው ግልጽነት ያስፈልጋል። ምክንያቱም ይህንን ደብቀው ትዳር ውስጥ የሚገቡ ከሆነ በኋላ እምነት ያሳጣል። ይሄ ነገር ፋይንድ አውት ሲታወቅ እምነት ያሳጣል። በቃ ከዚህ በኋላ እንደ ድሮም ሆኖ መቀጠል ያቅታቸዋል። እሱም ከሆነ ደግሞ የዋሸው ከዚህ በኋላ ብዙ የሚዋሸኝ ነገር ይኖራል፣ እንዴት ልጅ የሚያክል ነገር ደብቆኝ ትዳሩን ይመሰርታል የሚሉ ብዙ ጥያቄዎች ስለሚነሱ ገና ትዳሩ እንደተጀመረ ዋና ወሳኝ ነገር ግልጽነት ነው ማለት ነው። ስለ ፓስታችን ስላሳለፍነው ታሪክ ግልጽነት፣ ስለነበሩ ሪሌሽንሺፖች በግልጽ መነጋገር አለብን ማለት ነው። በሁለተኛ ደረጃ ደግሞ ግልጽ የምንሆንበት ነገር ፋይናንሻሊ ስላለን ነገር ነው። እዳ ካለበት መናገር አለበት፣ ያለውን ሀብት መናገር አለበት፣ ወይም ከሱ የሚጠበቅበት ነገር ካለ ይሄ አለበት የምለው ነገር ለሴቷ የሚሰራ ነገር ነው። ስለዚህ ፋይናንሻሊ ምን ላይ ነው ያሉት የሚለውን ነገር በደንብ በግልጽ ተነጋግረው ነው ትዳሩን መጀመር ያለባቸው ማለት ነው። እንደዚህ መደባበቅ ካለ፣ እሱ የደበቃት ንብረት ካለ ወይም እዳ ውስጥ ገብቶ ማይነግራት ከሆነ ይህም ትዳር እንዲፈርስና እንዳይቀጥል ከሚያደርጉ ዋነኛ ምክንያቶች ውስጥ ይመደባል ማለት ነው። በሶስተኛነት ደግሞ ግልጽነት የሚያስፈልገው ፊዚካሊ ግልጽ መሆን አለባቸው። እንዲሁም አይተፋፈሩም ነበር ይላል መጽሐፍ ቅዱስ አይደለ? ስለዚህ ፊዚካሊ በፊዚካል አፒራንሷ ማፈር የለባትም፣ እሱም ማፈር የለበትም። የሚደባበቁት ነገር መኖር የለበትም። ስለዚህ ቤታቸው ፍሪደም በቃ ነፃ ቦታ መሆን አለበት። በአራተኛ ደረጃ ደግሞ ስፒሪቹዋሊ ወይም በመንፈሳዊ ነገራቸው ግልጽ መሆን አለባቸው። አቋማቸው መታወቅ አለበት። እምነታቸው መታወቅ አለበት። ምን አይነት ቫሊዩ አላቸው የሚለው ነገር በግልጽ መታወቅ አለበት ማለት ነው። ይሄ አራተኛው ጤናማ ትዳር ውስጥ ያለ ወይም ደግሞ መኖር ያለበት ነገር ነው ማለት ነው፣ ግልጽ። አምስተኛው ደግሞ ፊዚካል ኢንቲሜሲ የምንለው ወይም ሴክስ የምንለው ነገር ነው። ይህ ደግሞ የጤናማ ትዳር አምስተኛው መሰረት ነው። ባል የሚስቱን ፍላጎት የማያሟላ ከሆነ፣ ሚስትም የባሏን ፍላጎት የማታሟላ ከሆነ በጣም ብዙ ችግር ይፈጠራል፣ ክፍተት ይፈጠራል፣ ወደ ሌላ ማየት ይመጣል። እዚህ ጋር ምንም ነገር ሳይጥሩ ምንም ሳያደርጉ ትዳራቸውን ማፍረስ የለባቸው። አሁን ደግሞ ጤናማ ቤት ምንድን ነው ብለን ደግሞ እናያለን። ጤናማ ቤት ማለት ባልም ሚስትም የሚያርፉበት፣ የሚደሰቱበት፣ ውጭ ካለው ግርግር መጥተው እፎ የሚሉበት ቦታ ነው። እና ጤናማ ቤት ስንል ደግሞ ሁልጊዜ ማሰብ ያለብን ስለ ግንቡ፣ ስለ ቀለሙ፣ ስለ ማማሩ አይደለም እያወራን ያለ ነው። ጤናማ ቤት የምንለው በውስጡ ስለሚኖሩ ሰዎች ነው። ይህም ደግሞ ባልና ሚስት ናቸው። ስለዚህ አንድ የጤናማ ቤት መገለጫ ምንድን ነው? ባልን ሚስትን መጥተው ለማረፍ የሚጓጉበት፣ በቃ ወደ ቤቴ ሄጄ እስካርፍ ድረስ ሪፍሬሽ እስካደርግ ድረስ የሚሉበት ቦታ መሆን አለበት። ቤታቸውን የሚጠሉ ከሆነ፣ ቤታቸውን የሚሸሹ ከሆነ ጥያቄ ውስጥ ይገባል ማለት ነው። ያ ቦታ የጭቅጭቅ የንትርክ ቤት ነው ማለት ነው። ለዛ ነው ብዙ ሰዎች አምሽተው ቤታቸው፣ ባሎች በተለይ ከሚስታቸው ጭቅጭቅ ለማምለጥ በሚል አምሽተው ይገባሉ፣ ካላስፈላጊ ጓደኞቻቸው ጋር ይገናኛሉ። ስለዚህ ይሄን ነገር ሁሌ መጠየቅ አለብን። ቤታችን የሰላም ቤት ነው ወይ? የፍቅር ቤት ነው ወይ? ቤታችን ውስጥ የሚሰማው ሳቅ ነው፣ ደስታ ነው፣ እልልታ ነው ወይስ ደግሞ ንትርክ ነው፣ ጩኸት ነው? በጣም መጠየቅ ያለብን ጥያቄ ነው። ሌላኛው ደግሞ ጤነኛ ቤት አለን ማለት ልጆቻችንን የምናሳድግበት፣ ትሬን የምናደርግበት ቦታ ነው። እኛ ወላጆች ኃላፊነት ወስደን ባላደራዎች ሆነን እየቀረጽናቸው የምናሳድጋቸው ስጦታዎቻችን ናቸው ልጆቻችን። ስለዚህ
ጤነኛ ቤት አለ ማለት ጤነኛ ልጆች አሉ ማለት ነው። ልጆች ምክንያቱም ያዩትን ነው ከምንነግራቸው፣ በተለይ ደግሞ በጣም ከምንነግራቸው በላይ ያዩትን ነገር ነው ኮፒ የሚያደርጉት፣ ያዩትን ነገር ነው የሚያንጸባርቁት። ስለዚህ ቤታችን ውስጥ ጭቅጭቅ የሚበዛ ከሆነ፣ ጩኸት የሚበዛ ከሆነ፣ ፍቅር ከሌለ፣ ጥላቻ የሚበዛ ከሆነ ወጥተውም እሱን ነገር ነው የሚያንጸባርቁት ማለት ነው። መከባበር ከሌለ፣ ዲስሪስፔክት የሚያደርግ ከሆነ ባል ሚስትን፣ ሚስት ባሏን ዲስሪስፔክት የምታደርግ ከሆነ፣ የምትሳደብ ከሆነ ልጁም ወጥቶ ነገር ጓደኞቹን ይሳደባል፣ ዲስሪስፔክት ያደርጋል። ስርዓት ስላላሳየ ነው ማለት ነው። ይሄ ቤታችን የትሬኒንግ ሴንተር ነው ለልጆቻችን። ለዛ ነው ቤታችን ጤነኛ መሆን ያለበት። ስለዚህ ቤታችን ጤነኛ ነው ወይ አይደለም የሚለውን እነዚህን ጥያቄዎችን በመመለስ ማወቅ እንችላለን ማለት ነው። ትዳር ዋጋ የሚከፈልበት ቦታ ነው። ዝም ብሎ ጤነኛ ቤት፣ ጤነኛ ትዳር ከሰማይ ዱብ የሚል ነገር አይደለም። ባልም ሚስትም ጥረው ግረው የሚያመጡት ነገር የሚያድግ ነው። ብዙ ጊዜ እንደምናገረው እና ሌሎችም ትዳር የሚያማክሩ ሰዎች እንደሚናገሩት ትዳር ማለት ጋርደን ነው። ጋርደን ደግሞ ምን ይፈልጋል? መኮትኮት ይፈልጋል፣ ውሃ መጠጣት ይፈልጋል። አረም ሲያድግ አረሙን ነቃቅሎ ማውጣት ያስፈልጋል። የፀሐይ ብርሃን ያስፈልገዋል። ከዛ ነው ጠብቀን በትዕግስት ታክሰን ጠብቀን ኢንቨስት አድርገንበት ነው መልካም ፍሬ የምናየው። ለዛ ነው ብዙ መልካም ትዳሮችን ወይም ጤነኛ ትዳሮችን ካያችሁ ብዙ የተለፋባቸው፣ ብዙ የተሰራባቸው፣ ብዙ አንደርስታንዲንግ ያለ ያ ሰው ወይ ትዳር ውስጥ ገብቶ ተሰርቷል ወይም ደግሞ ከማግባቱ በፊት ብዙ ያካበተ እውቀት አለ ማለት ነው። ምክንያቱም ትዳር ውስጥ ትዕግስት ይጠይቃል፣ መከባበር ይጠይቃል። የትዳርን አጋር ጸባዩን አይተን ከዛ መቃኘት ይፈልጋል እና ብዙ ግጭትና ፍጭትን አሳልፈን ነው መልካም ቤት የምንፈጥረው ወይም የምናመጣው። ስለዚህ መልካም ትዳር ካለን መልካም ቤተሰብ ይኖረናል። መልካም ቤተሰብ ማለት ደግሞ መልካም ማህበረሰብ ነው። ስለዚህ ጤነኛ ትዳር ማለት ጤነኛ ሀገር እንደማለት ነው። እርግጠኛ ነኝ ዛሬ ያነሳናቸው ፖይንቶች ጤነኛ ትዳር ምን መምሰል እንዳለበት የሆነ ኢሜጅ የሰጧችሁ እንደሆኑ። ስለዚህ በሚቀጥለው ቪዲዮ እስከምንገናኝ ሻሎም።